የሰማይ አባት ሆይ ዛሬ በእምነት ይቆማለሁ። በኢየሱስ ክርስቶስ ቁስል እኔ እንደተፈወስኩና ሙሉ እንደሆንኩ በድፍረት ይመሰክራል። ቃሌ በእርሱ ቁስል እኛ ተፈወሰን ይላልና ኢሳይያስ ምዕራፍ 53 ቁጥር 5። ይህንን ተስፋ ቃል እንደ ሩቅ ተስፋ ሳይሆን በሥጋ በአእምሮ በመንፈስ ውስጥ እንደምሰራ ሕያው እውነት ይቀበላል። እያንዳንዱ ሕመም፣ ድካም፣ ፍርሃት፣ ሸክም በፈውስ ኃይል ፊት መንበርከክ አለበት። ጌታ ሆይ ጭንቀትን በሰላም ምንም በብርታት ተስፋ መቁረጥን ደግሞ በታደሰ ወይ ተካው። አንተ መሆንን በመተማመን እያንዳንዱን ሐሳብ በፍቅራዊ እጆች ውስጥ አኖራለሁ። የሚያድስ ጸጋህን በሰውነቴ ውስጥ ይፍሰስ። የባሰቶች ሁሉ በሙሉ የአዲስ ጉልበቴ ይመለስ። መንፈስን የሚያነቃቃ ከፍርሃት ይልቅ እምነትን፣ ከጥርጣሬ ይልቅ ተስፋን እመርጣለሁ። ዛሬ ከሁኔታችሁ ሁሉ በላይ በቃል እየታመንኩ በመለኮታዊ ጤንነት እመላለሳለሁ። ጌታ ሆይ ፈውሲ ፍጹም ፍሬት የዘላለም ኃይል አሁን በእኔ ውስጥ እየሰራ ስለሆነ አመሰግንሃለሁ። አሜን። ጌታ ኢየሱስ ሆይ ለሥጋ ብቻ ሳይሆን ለልብና ለአእምሮ ፈውሱን አውጇል። ቃሊ ልባቸው የተሰበረውን ይፈውሳል፣ ቁስላቸው ይጠግናል ብሎ ተስፋ ይሰጣልና እያንዳንዱ የተደበቀ ቁስል፣ እያንዳንዱ ቅሬታና በውስጥ ያለውን ዝምተኛ ትግል ሁሉ ይፈውስ። ያለፈውን ሕመም ሸክም አስወግድልኝ። በፍጹም ሰላም ሙላኝ። ጨመን ፍርሃትን፣ ጭንቀትን አስወግዳለሁ። ይልቁንም ይቅርታና እምነትን እመርጣለሁ። በልባችሁ መታደስ ተለወጡ ብሎ እንደተጻፈ ሮሜ ምዕራፍ 12 ምዕራፍ ከቁጥር 2 ሐሳብን በእውነት አዲስ መንፈስ ስሜትን ያረጋጋው። ደስታዬ ይመለሱ። ግራ መጋባት በነበረበት ቦታ ግልጽነት፣ ክብደት በነበረበት ቦታ ምስጋና ስጠኝ። ዛሬ የስሜት መታደስና መንፈሳዊ ጥንካሬ ይቀበላል። እኔ ማንነቴ የሚታወቀው በቁስሎች ሳይሆን በጸጋ መሆኑን አውጃል። አእምሮዬ በሰላም ይጠበቃል፣ ልቤ በፍቅር ይበረታል፣ ሕይወቴም የአንተን ፈውስ መገኘት ያንጸባርቃል። ጌታ ሆይ ከውስጥ ወደ ውጭ ሙሉ ስላደረግከኝ አመሰግንሃለሁ። ኃያል አምላክ ሆይ የአንተ ፈውስ ከአጥንት በላይ የሚመልስ ተሐድሶ ስለሚያመጣ አመሰግንሃለሁ። ቃሊ አንበጣ የበላውን ዓመታት ይመልስላቸዋል ይላልና በሕይወቴ ውስጥ አንተን ለማደስ ከምትችለው በላይ የሆነ ምንም ነገር እንደሌለ አምናለሁ። አካልን አበርታ፣ መንፈስን አዲስ፣ ዓላማዬ መልስልኝ። ድካምን ልናገር ሲሞክር እኔ ጸጋዬ ይበቃሃል፣ ኃይል በድካም ይፈጸማል የሚለው ተስፋ ቃል ይመለሳሉ። ጌታ ሆይ በደከመ ሕይወቴ ክፍል ሁሉ ውስጥ አዲስ ጥንካሬ አፍስስበት። መለኮታዊ ኃይል ድካም ይተካ፣ እምነትም ተስፋ መቁረጥ ያስወግድ። ፈውስ የሕልምና የተስፋና የዕጣ ፈንታ መታደስ እንደሚጀምር በማወቅና ዛሬ በድፍረት እነሳል። ባለፉት ትግሎች ተገድቤ በመኖሬ ባልኩ ይልቁንም በመንፈስ ተጠናክሬ ወደፊት ይራመዳል። የፈረሰውን መልስን፣ ስለገነባ የደከመው ስላበረታ አመሰግንሃለሁ። በማይለውጥ ፍቅር ታድሻለሁ፣ ተመልሻለሁ፣ በርችቻለሁ። አሜን። ቸር አባት ሆይ በሰጠኝ ሙላት ውስጥ በየቀኑ ለመመላለስ ራስን እሰጣለሁ። ቃሊ ወዳጅ ሆይ ነፍሲ እንደምከናወን በነገር ሁሉ እንድከናወን ጤና እንዲኖር ጸልያለሁ ይላልና በእምነት በምስጋና በመታዘዝና በመታመን ከፈውስ ጋር ተስማምቼ እንዲኖር እርዳኝ። ሕይወቴ ለመናገር በአዎንታዊ መልኩ ለማሰብና በተስፋ ቃሎች በልበ ሙላት ለመመላለስ እመርጣለሁ። ሕይወቴ ለቸርነቴ ለኃይሌ ምስክር ይሁን። ሌሎች ያንተን ፈውስ በእኔ ሰላም፣ ጥንካሬና ደስታ ውስጥ እዩ። ከጥርጣሬ ጠብቀኝ። ፈውስ ጊዜያዊ ሳይሆን የቃል ኪዳን በረከት መሆኑን በየቀኑ አስታውሰኝ። በበሽታ ላይ ስልጣን እንዳለኝ፣ ፍርሃት በእኔ ውስጥ ቦታ እንደሌለውና ሽንፈት ማነስ ሲገለጽ እንደማይችል አውጃለሁ። በክርስቶስ ተፈውሻለሁ፣ ታድሻለሁ፣ ሙሉ ሆኛለሁ። ስለ ቀጣይ መታደስና ስለ ተረፈ ሕይወት እያመሰገንኩ በምስጋና ወደፊት እሄዳለሁ። ጌታ ሆይ በእኔ ውስጥ የጀመርከው የፈውስ ሥራ የተሟላና የዘላለም ስለሆነ አመሰግናለሁ። አሜን።